ጤና ይስጥልኝ አድማጮች በቅድሚያም አርዕስተ ዜናውን ነው። ሱዳን 6 ወታደሮች በኢትዮጵያ ጦር ኃይሎች ተገደሉብኝ ስትል ለሮይተርስ ዜና ምንጭ ገለጸች። የኢትዮጵያ መንግስት በጉዳዩ ላይ በይፋ የሰጠው ምላሽ ባይኖርም የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ ኢትዮጵያ ሱዳንን አጥቅታ አታውቅም የምታጠቃበትም ምክንያት የለም ብለዋል። ዶክተር እሊኒ ገብረመድን ከገለልተኛ የኢኮኖሚ አማካሪነት መሰናበታቸውን የኢትዮጵያ መንግስት ፕላንና ልማት ሚኒስቴር ዛሬ አስታወቀ። እግዳው ከዛሬ አንስቶ ተግባራዊ ይሆናል። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀነራል አብዱል ፈታህ አልቡርሃን በትንሹ 8 ጀነራሎችን ከስራ አሰናበቱ። አዲስ የስለላ ኃላፊም ሾሙ። በደቡብ አፍሪካ የተገኘው ልውጡ የኮሮና ተዋሲ ጀርመንን ጨምሮ በርካታ የአውሮፓ ሀገራት ከደቡብ አፍሪካ የተጓዙ መንገደኞች ላይ እያረጋገጡ መሆኑን አስታወቁ። በግሪክ 2 አዳዲስ የስደተኛ መጠለያ ጣቢያዎች ተከፈቱ። መንግስታዊ ያልሆኑና የእርዳታ ድርጅቶች አዲሶቹ የስደተኛ መጠለያ ጣቢያዎች የነዋሪዎችን የመንቀሳቀስ ነጻነት የሚገድቡ ናቸው ሲሉ ከወዲሁ ይተቻሉ። ዜናው በዝርዝር ሱዳን 6 ወታደሮች በኢትዮጵያ ጦር ኃይሎች ተገደሉብኝ ስትል ለሮይተርስ ዜና ምንጭ ገለጸች። ወታደሮቹ የተገደሉት ቅዳሜ ዕለት በሁለቱ ድንበር አቅራቢያ በሚገኝ አካባቢ መሆኑም ተዘግቧል። የሱዳን ጦር ቀደም ብሎ በፌስቡክ ባወጣው መግለጫ የሟቾችን ቁጥር ሳይገልጽ የኢትዮጵያ ጦርና ታጣቂዎች በሰራዊቱ ላይ አልፋሻቃና አልሱቅራ ላይ ጥቃት ሰንዝረዋል፣ ይህም ሞት አስከትሏል። የኛ ኃይሎች ጥቃቱን በጀግንነት በመመከት በአጥቂዎቹ ላይ ከፍተኛ የህይወትና የንብረት ኪሳራ አድርሷል ብሏል። የኢትዮጵያ መንግስት በጉዳዩ ላይ በይፋ የሰጠው ምላሽ ባይኖርም የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ ኢትዮጵያ ሱዳንን አጥቅታ አታውቅም የምታጠቃበትም ምክንያት የለም ሲሉ ከኢትዮጵያ ሳተላይት ቴሌቪዥን ቅዳሜ ዕለት ለቀረበላቸው ጥያቄ ምላሽ ሰጥተዋል። ጀነራል ብርሃኑ ጁላ አክለውም የድንበር ጭቅጭቅ አለ፣ ይህም በሰላማዊ መንገድ ይፈታል የሚል ጽኑ አቋም ኢትዮጵያ አላት ብለዋል። ዶክተር እሊኒ ገብረመድን ከገለልተኛ የኢኮኖሚ አማካሪነት መሰናበታቸውን የኢትዮጵያ መንግስት ፕላንና ልማት ሚኒስቴር ዛሬ አስታወቀ። እገዳው ከዛሬ ህዳር 19 2014 አንስቶ ተግባራዊ ይሆናል ሲል ሚኒስቴሩ ገልጿል። ዶክተር እሊኒ ከገለልተኛ የኢኮኖሚ አማካሪነት የተነሱት በመንግስትና በህዝብ ታምነው የተጣለባቸውን ከፍተኛ ኃላፊነት ወደ ጎን በመተው የኢትዮጵያ ህዝብ በድምጹ ይሁንታ የሰጠውን መንግስት ቀይሮ የሽግግር መንግስት ስለማቋቋም በግልጽ ምክክር ሲያደርጉ በመገኘታቸው ነው ብሏል። የአማካሪ ምክር ቤቱ ይህንን የወሰነው ህዳር 18 2014 ዓ.ም ባደረገው አስቸኳይ ስብሰባ ላይ መሆኑም ተገልጿል። ዶክተር እሊኒ ገብረመድን ታህሳስ 5 ቀን 2013 ዓ.ም በጠቅላይ ሚኒስትር አብይ አህመድ አማካኝነት ከተሰየሙና 16 አባላት ካሉት የገለልተኛ አማካሪዎች ምክር ቤት አንዷ ነበሩ። ዶክተር እሊኒ በቅርቡ በዓለም አቀፍ ሰላምና ልማት ማዕከል በተዘጋጀና በድብቅ ተካሂዷል በተባለ የበይነ መረብ ስብሰባ ላይ የሰጡት አስተያየት በተለያዩ የማህበራዊ መገናኛ ዘዴዎች በፍጥነት መሰራጨቱ ይታወሳል። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀነራል አብዱል ፈታህ አልቡርሃን በትንሹ 8 ጀነራሎችን ከስራ አሰናበቱ። አዲስ የስለላ ኃላፊም ሾሙ። አዲሱ ሹመት የተሰማው እንደ ጎርጎሪዮስ አቆጣጠር ከጥቅምት 25 አንስቶ በሀገሪቱ ከተካሄደው መፈንቅለ መንግስት በኋላ በቁም እስር ላይ የነበሩት ጠቅላይ ሚኒስትር አብደላ ሐምዶክ ወደ ስልጣን እንዲመለሱ ከስምምነት ከተደረሰ 1 ሳምንት በኋላ ነው። ጠቅላይ ሚኒስትር አብደላ ሐምዶክ በበኩላቸው ትናንት የሀገሪቱን የፖሊስ አዛዥና ምክትላቸውን አሰናብተው በሌሎች አዲስ ዋናና ምክትል አዛዦች መተካታቸውን በትዊተር ገጻቸው ባሰራጩት መልእክት አስታውቀዋል። አድማጮች የምትከታተሉት ከዶይቼ ቬለ DW የሚተላለፈውን የዓለም ዜና ነው። በደቡብ አፍሪካ የተገኘው ልውጡ የኮሮና ተዋሲ ጀርመን ውስጥ 2 ሰዎች ላይ ለመጀመሪያ ጊዜ መረጋገጡን የባቫሪያ ግዛት መንግስት ይፋ አደረገ። ሰዎቹ ከ5 ቀናት በፊት ከደቡብ አፍሪካ ወደ ጀርመን ሙኒክ በአየር ተጉዘው የገቡ ናቸው። ከጀርመን በተጨማሪ ልውጡ የኮሮና ተዋሲ ኦሚክሮን በተለያዩ የአውሮፓ ሀገራት መገኘቱ እየተገለጸ ነው። እስካሁን ታላቋ ብሪታንያ፣ ጣሊያን፣ ቼክ ሪፐብሊክና ኔዘርላንድስ የደቡብ አፍሪካውን ልውጥ የኮሮና ተዋሲ እንዳገኙ ማረጋገጣቸውን ይፋ አድርገዋል።
በጀርመን ሄሰን ግዛት ሌላ አንድ ሰው ላይ መገኘቱ ሲረጋገጥ በኔዘርላንድስ ከደቡብ አፍሪካ ሰሞኑን የገቡ 13 ሰዎች ላይ ልውጡ ተዋሲ ተረጋግጧል። የደቡብ አፍሪካ የሕክምና ማህበር እስካሁን በአዲሱ ልውጥ ተዋሲ የተያዙ ህሙማን ላይ ከባድ የሚባል ህመም አለመስተዋሉን አስታውቋል። እንደዛም ሆኖ ደቡብ አፍሪካ ልውጡን የኮሮና ተዋሲ ይፋ ካደረገች በኋላ በርካታ ሀገራት ከደቡብ አፍሪካ ጋር የነበራቸውን የአየር ጉዞ ማገዳቸውን ዛሬም ቀጥሏል። ከአገዱ ሀገራት አንዷ የሆነችው ዩናይትድ ስቴትስ ደቡብ አፍሪካን ለግልጽነቷ አወድሳለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከደቡብ አፍሪካ ባልደረባቸው ናሌዲ ፓንዶር ጋር በስልክ በተነጋገሩበት ወቅት ሀገሪቱ ለሌሎች ሀገራት አርአያ የምትሆናት ብለዋል። እንደ የፖለቲካ ተንታኞች የብሊንከን ንግግር ሆን ተብሎ ቻይናን ለመተቸት የተደረገ ነው። ዋሽንግተን ቤጂንግ ለመጀመሪያ ጊዜ ውሃን ከተማ ላይ የተረጋገጠውን የኮቪድ-19 ተዋሲ መረጃ ለረጅም ጊዜ ደብቃ አቆይታለች ስትል ትወነጅላለች። በግሪክ ደሴቶች ሊሮስና ኮስ ሁለት አዳዲስ የስደተኛ መጠለያ ጣቢያዎች ተከፈቱ። በመክፈቻ ስነ ስርዓቱ ላይ የተገኙት የሀገሪቱ የስደተኞች ሚኒስቴር ኖቲስ ማታራቺ የአዲስ ዘመን መባቻ ሲሉ ተደምጠዋል። አዲሶቹ የስደተኛ መጠለያ ጣቢያዎች በሽቦ የታጠሩ ካሜራ የተተከሉባቸው እንዲሁም ለደህንነት ማረጋገጫ የሚሆኑ የኤክስሬ ማሽኖች የተገጠሙ ሲሆን ማታ ማታ በማግኔት የሚዘጉ በሮች ያሏቸው እንደሆኑ የፈረንሳይ ዜና ምንጭ አዣንስ ፍራንስ ዘግቧል። መንግስታዊ ያልሆኑና የእርዳታ ድርጅቶች አዲሶቹ የስደተኛ መጠለያ ጣቢያዎች ከከተማ ወጥተው የተሰሩና የነዋሪዎችን የመንቀሳቀስ ነጻነት የሚገድቡ ናቸው ሲሉ ከወዲሁ ይተቻሉ። ይህ በእንዲህ እንዳለ የአውሮፓ ከፍተኛ የስደተኞች ባለስልጣናት ዛሬ እሁድ በፈረንሳይ ወደብ ከተማ ካሌ ህገወጥ የስደተኛ ዘዋዋሪዎችን ለመታገል የሚያስችል አስቸኳይ ስብሰባ ጠርተው እየመከሩ ነው። ሀገራቱ አስቸኳይ ስብሰባ የጠሩት ሮብለት 27 ስደተኞች መሞታቸውን ተከትሎ ነው። ስደተኞቹ ህይወታቸው ያለፈው በጎማ ጀልባ ላይ ሆነው ፈረንሳይን ከእንግሊዝ ጋር በሚያገናኘው የውሃ መስመር ወደ ብሪታንያ ለመግባት ሲሞክሩ ጀልባዋ በመስመጧ ነው። በወቅቱ ከደረሰው አደጋ 2 ስደተኞች ተርፈዋል። ይህ ዶይቼ ቬለ ዲደብሊው ነው። አድማጮች አርዕስተ ዜናው በድጋሚ ነው። ሱዳን 6 ወታደሮች በኢትዮጵያ ጦር ኃይሎች ተገደሉብኝ ስትል ለሮይተርስ ዜና ምንጭ ገለጸች። የኢትዮጵያ መንግስት በጉዳዩ ላይ በይፋ የሰጠው ምላሽ ባይኖርም የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ ኢትዮጵያ ሱዳንን አጥቅታ አታውቅም፣ የምታጠቃበትም ምክንያት የለም ብለዋል። ዶክተር እሊኒ ገብረመድን ከገለልተኛ የኢኮኖሚ አማካሪነት መሰናበታቸውን ኢትዮጵያ መንግስት ፕላንና ልማት ሚኒስቴር ዛሬ አስታወቀ። እግዳው ከዛሬ አንስቶ ተግባራዊ ይሆናል። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀነራል አብዱል ፈታህ አልቡራን በትንሹ 8 ጀነራሎችን ከስራ አሰናበቱ። አዲስ የስለላ ኃላፊም ሾሙ። በደቡብ አፍሪካ የተገኘው ልውጡ የኮሮና ተዋሲ ጀርመንን ጨምሮ በርካታ የአውሮፓ ሀገራት ከደቡብ አፍሪካ የተጓዙ መንገደኞች ላይ እያረጋገጡ መሆኑን አስታወቁ። በግሪክ 2 አዳዲስ የስደተኛ መጠለያ ጣቢያዎች ተከፈቱ። መንግስታዊ ያልሆኑና የእርዳታ ድርጅቶች አዲሶቹ የስደተኛ መጠለያ ጣቢያዎች የነዋሪዎችን የመንቀሳቀስ ነጻነት የሚገድቡ ናቸው ሲሉ ከወዲሁ ይተቻሉ። ዜናው የስካሁኑ ነበር። መልካም ምሽት። ለዓለም ዜና ልደት አበበን አመሰግናለሁ። አድማጮቻችን ወደ ሳምንታዊ የዝግጅቶቻችን ምዕራፍ ነው የምንሻገረው። ቀዳሚው የእንወያይ ዝግጅታችን ነው። ኢትዮጵያ ውስጥ በተለያዩ ምክንያቶች የምግብ እርዳታ የሚያስፈልጋቸው ወገኖች በተለያዩ የሀገሪቱ ክፍሎች አሉ። ከቅርብ ዓመታት ወዲህ ጎሳን መሰረት ባደረገ ጥቃት ምክንያት በምዕራብና ደቡብ ኢትዮጵያ እንዲሁም በምስራቁ የሀገሪቱ ክፍል በርካቶች ከቤት ንብረታቸው ተፈናቅለው አንዳንዶቹም በያሉበት እርዳታ ለመጠበቅ ተገደዋል። የትግራይ ጦርነት አድማሱን አስፍቶ ወደ አማራና አፋር ክልሎች በመዝለቁም የተፈናቃዩ ቁጥር ሆነ የዕለት ደራሽ እርዳታ ፈላጊው መጠን በጣም ጨምሯል። በዚህ ሳምንት በሀገር ውስጥ የተፈናቃዩ መበራከት ለተቸገሩት ለመድረስ የሚደረገው የመንግስትም ሆነ የበጎ ፈቃደኞች ጥረት ምን ይመስላል ስትል ሸዋዬ ለገሰ እንግዶች ጋብዛ አወያይታለች። በድጋሚ